ደከመሽ? አንቺ መልከም አይደለም። እኔ ደክሞኝ አይደለም። እኔ ቢደክመኝ ደስ ይለኛል ጉቺ፣ ደስ ይለኛል። ግን ደክሞኝ ሳይሆን አንገቴ ከብዶኝ ነው። አሬ ከበደኝ። ስለምን አይ ጉቺ ወይኔ በየሱስ ሳሪ ወይኔ ሳሪ አንገቴ እኔ እናት አንገቴ ልጅ ከበደኝ እንዳናግዝሽ አመሰግናታለሁ። በይ ተረጋጉ። ሳገር ነው ያለሽ እንዳናግዝሽ። አይ ችግር የለውም። ችግር ራሴ ይሸከመዋል። ራሴ ምንዳ ጉቺ ቪዲዮሽን ክፈች። ወይቺ ጥንቅዛቄ ወጣ ከጉቺ ከሳ ቪዲዮሽን ክፈች። ሴትዮ በጣም ሞቀኝ። ግን ሳርዬ በጣም ሞቀኝ። ግራ ገባኝ። ወርቁ ይሁን ምን ይሁን አላውቅም። ዛሬ እንደው ወርቁ ይሁን ምን ይሁን አላውቅም። ጉቺ ወርቅ ወይ ጉድ ፈላ። ጉቺያችን ጉንችሬ አይቁም ነገር ማርያምን ጌታ ሴሪየስ ምን ከጉቺ ጋር ከሳራ ጉቺ አይቁም ነገር ማርያምን በዚህ ወርቅ ምክንያት አንቺ ማትለብሽ ወርቅ ነው። አንቺ ማታጌጭበት ወርቅ ነው። እኔ ማጌጥበት ወርቅ ነው። ግን በእኔ ምክንያት በጣም ተሰድበሻል። አይቻለሁ ማርያምን በጣም ተሰድበሻል። በጣም ተወቅሰሻል። በዚህ ወርቅ የተነሳ ማለት ነው። እና በጣም ነው የማመሰግነው ጉቺ። እግዚአብሔር ያክብርልኝ ማርያምን በጣም ነው የማመሰግነው። እግዚአብሔር ይስጥሽ። አላዶርን ልጅሽን ያሳድግልሽ። በሱ ተመረቂ፣ በሱ ተጠሪ፣ መጠሪያሽ ይሁን ልጅሽ ማርያምን። እግዚአብሔር ይስጥሽ። እግዚአብሔር ይባርክሽ። ከክፉ ነገር መብርሃን ድንግል ማርያም ትጠብቅሽ። ካለሽበት ጭንቀትን መከራም ካለ ታውጣሽ። የጠየቅሻትን ሁሉም መቤቴ ታድርግልሽ። ወድሻለሁ፣ አከብርሻለሁ ጉቺዬ። ያንን ነው ብሎ ማርያም በእኔ በጣም በዚህ ወርቅ የተነሳ በጣም ተሰድበሻል፣ በጣም ተወቅሰሻል እና በጣም ነው የማመሰግነው። የወርቃችን የአባታችንን ደግሞ ያው ቪዲዮ ስለምሰራ ሁላችሁን ጠቅልዬ ቪዲዮ ስለምሰራ ነው ጋሼን በደንብ አድርጌ ይሰማላት እንጂ ዘንጠሽበት ይለቅ ጥሎሽ ይለቅ ቀድሞ ይለቅ ጥሎሽ ይለቅ ያልቃል። በዳይመንድ ይቀየር። አሜን። አግብተሽ በቤት በብዙ ነገር ይቀየር። በሚቆም ነገር ብለሽ የለ በሚቆም ነገር ይቀየርልሽ። በማይንቀስ አመቱ ሙሉ በማይንቀሳቀስ ዝም ብለሽ እያልሽ ስልክ ገብቶብኝ ነው ከቤተሰብ ስሚ መርቅኝ እንጂ ጉቺ መርቅኝ ወንዶ ላይ ያይዘሽ መርቅሽ እኮ ነው የማይሰማሽ። እሺ በዳይመንድ ይቀየር ብያለሁ። እሺ በቤት ይቀየር
ደግሞ ያሰብሽው ተሳክቶ ያለምሽው የጠበቅሽው ሁሉ ሆኖ አግብተሽ ወልደሽ ልጅ አቅፈሽ የምናይሽ ያድርገን። ሁሉ ይጠብቅሽ። እንዳምናው እንደካቻምናው ያድርግብሽ። መልካም ጊዜ መልካም ዘመን ተመኘች። ነገርሽ ሁሉ ይስተካከል። እሺ እግዚአብሔር ላሰበው ለጥሩ ነገር ለመልካሙ ነገር ይጠቀምብሽ። አሜን አሜን። ከየትኛው ክፉ እግዚአብሔር ይጠብቅሽ። ከወጀቡም ጋር ከወጀቡም ውጪ በውስጥም በውጪም እንደ ታላቅ እህትም እንደ እናትም አለው ከጎንሽ ነኝ። አሜን። በጣም ነው የማመሰግነው ማርያምን። ለእኔ ሁሉ የተመኘሽ መድኃኒዓለም ለአንቺ የሚያደርግልሽ እግዚአብሔር ከአንቺ ጋር ይሁን። አሜን አሜን። በጣም ነው የማመሰግነው ማርያምን። በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ እግዚአብሔርን። አሁን እዚህ እንደምትጠብቁ በጣም ነው ደስ ያለኝ እግዚአብሔርን። በጣም ወደሽዋል አይደል? አዎ ማርያም። እኔ እንደውም ትልቅ እንደዚህ ምናምን ነገር አለብኝ። እንደዚህ አይነት የጆሮ የአንገት ምናምን እኮ ታደርጊያለሽ። ኧረ እኔ እኮ እንደዚህ ትልቅ ወርቅ ሲሆን የኔ ወርቆች ትንንሽ ናቸው ማለት ነው። ትንሽ ነው የማደርገው እና ይሄ ግን ወድጄዋለሁ። አሁን ሳርዬ በየትኛው ቪዲዮ እንደሚሰራ ታውቂያለሽ? አብዚያ ወርቂ ሴትዮዋ እኔ ፐርሰናሊ ደክሞኛል። ሌላ ስድድብ አልችልም እና ቸኩያለሁ። ያ ቪዲዮ እስኪሰራይ አብዚያ ወርቂ እያልኩኝ እስክሰራ ድረስ ችኩል ብዬ እንደው ከአሁኑ ሁሉ ወጥቼ ሰራ ደስ ቤታ የምትሰሩ ቪዲዮ ኢንሻላህ ብስሚላ ነገር የማያመጣ ይሁን። እሺ ቢኮዝ ፍቅሬ እንዲህ ነው በቃ ብለህ ሰላም አባታችን አቤት ያለ ሳሪ አልሰማሁም፣ ግን አቤት እንጅሬ ስልሽ አቤት ሳሪያችን ጋር እየጠራሁ ነው ብላችሁ ሁላችሁንም ማርያምን በደንብ አድርጌ አመሰግናችኋለሁ። እኔ ያው ምርቃት ስለማልችል ነው። እሺ ሳሪ ምንም ምርቃት አያስፈልገውም። እኔ በእውነት በጣም ደስ ብሎኛል አንቺ እጅ በመድረሱ። እኔማ አጫይኖ በጣም ባይዘው በዚህ አጋጣሚ ፌክም ነው ውሸትም ነው ስትሉኝ የነበራችሁ የቤታን ወርቅ የታደረሽው ምናምን በአሽሙርም በቀጥታም በኮመንትም ስትናገሩ የነበራችሁ በአጠቃላይ አይሆፕሶ መልስ ይሆናችኋል። ወርቋቸው ገብቷል። ደግሞ ሲጀመርም ጉቺ ቆይ ማርያምን በጣም በጊዜ ነበር የሚገባልኝ የነበረው ላይ የተላከ ሰሞን ነበር፣ ግን የኔ እንትን ነው እና ሳርዬ በዚህ አጋጣሚ የላከውን ሰውዬ አመስግኝልኝ። በጣም ባለመግባባት አዎ ትንሽ አይ ቲንክ እሳት ሆኜበታለሁ መሰለኝ ስናገር አይገስ ይረዳሻል። ለእኔ ያለው ቦታ ስላለ ይረዳሻል። አንቺ ክፉ ሰው ሆነሽ ሳይሆን አንደርስታንድ አድርጎሻል። መጨረሻ መድረሱ ነው እሱ እኮ የፈራው። ተረዳሁት። ያለ ወርቅ ነው ብዬ ብላክ ቢጠፋ እኔ ነኝ በኋላ እንደላኩት አይደለም የሚቆጠረው እኔ ወሰድኩት እባላለሁ ብሎ አስቦ ነው ገባ። ያው መጨረሻ ላይ እኮ ስረዳው ሰውየው ላይክ በደንብ በጥንቃቄ ለመላክ ስለፈለገና ወደ እሱ እንትን እንዳይልበት ነው። ሁሉም ሰው ቢሆን እንደዛ ነው የሚያደርገው። እንዴ ከዚህ ተሸክሞ የራሱን ዕቃ አስቀርቼ እኮ ነው ያንቺ የላኩት። በእውነት የራሱ በጣም መልካም ሰው ነው። በጣም መልካም ሰው አመስግኝልኝ። ቤተሰብ እግዚአብሔር ያክብርልኝ። ቴክስት አደርግለታለሁ እንደደረሰ ዋናው መድረሱ ነው። አይ ቴክስት አድርግለት አመሰግናለሁ። ሁሉም ደርሶኛል። እስከ $100 ምናምን ከፍለው እኔ ልላክ ስል በፍጹም ያንቺ ቤተሰብ የኔ ቤተሰብ ናት ምንም ችግር የለም ብሎ አልቀበልም አለኝ። ራሱ የላከበትን ገንዘብ አሁንማ እኮ ጻፍኩለት ካስፈለገ ቤትኛው በፍጹም አለ this is nothing አለ። $100 እና ምናምን ምንድን ነው ትልቅ ነገሩ? ዋናው እቃውን በስነስርዓት ያህል ቫልዩ ያለው ወርቅ ነው መድረሱ ነው የምፈልገው አለ። በቃ አንቺ ደግሞ ደርሶኛል ብለሽ ቤታዬ እግዚአብሔር ይስጥልኝ ብለሽ ቴክስት አድርጊሽ። በይ ቤታ እንዳትረሺ ማርያምን ጽፍለታለሁ። አሁን ከዚህ ከላይቭም ራሱ ሳልወጣ መጻፍ እችላለሁ። ቁጥሩ ስላለኝ ጽፍለታለሁ። ምንም ችግር የለውም። ይጨምር በዳይመንድ ይጨመር። እንግዲህ በቃ አሜን አሜን አሜን። አመሰግናለሁ። አሜን በጣም ስለመጣችሁ በጣም ነው የማመሰግነው። እሺ ችግር የለውም። በቃ እሺ መጫወቻዎች ወደ ጓደኞችሽ ሂጂ። በቃ ያዝሽ መልካም። እሺ በቃ በጣም ነው የማመሰግነው። እሺ እግዚአብሔር ያክብራል። እሺ 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 ቻው ውዶቼ
ውዶቼ ወይ ብፈላብኝ ስሙ ግን ማለት አይ ዛሬ ገና አጥንቴን ወደድኩት። ዛሬ ገና ጋይስ አጥንቴን ወደድኩት። ዛሬ ገና አጥንቴን ወደድኩት። ግርጥቻለሁ ብዬ ነበር የማስበው። ዛሬ ወደድኩት። ለምን በሉኛ። አቤት ቀይ አንዴ ከድር ላስገባው በጣም ቢፈልገኝ ወይ አምሮ ብቻዬ ፍቅር ቴንኪው አመሰግናለሁ። አመሰግናለሁ ቴንኪው። አንድ ልጅ ተናፍቀሽ ነበር። አለናል አንዴ ቪዲዮ ስሩልን እስኪ ሪከርድ አድርጉ። እንትን በል አሁን ንገራቸው። 8000 ሰው ስላለ ንገራቸው። ቪዲዮውን ከፍተህ አስረዳቸው። ምን ፕሮሞሽን ምናምን ስራ ቦታ አይደለም እንዴ? ስራ ቦታ አለ እኮ በአፍ መናገር አትችልም። ደስታሽ መጣጥም ያው ችግር የለም። ኧረ ችግር የለውም። ዋናው ስራ አንተ እየሰራ ስለሆነ እንድትነግራቸው። ፎሎ አድርጉኝ 50 ሺህ አስገቡኝ። በሁለት ፎሎ አድርጉኝ ጋይስ፣ ፎሎ አድርጉኝ 50 ሺህ 48 ምናምን ነው። ፎሎ አድርጉኝ ለስራ ስለሆነ ፎሎ ያለ ለስራ ቤቢ ላሉ ጀመራችሁ እያመለጥኩ ፉከራ። ቆይ ከፍትላችኋለሁ። ለምን ይታያል? ጎንበስ ስል ይታያል ጋይስ። ጡጤ ኖ አታታታል በቃ ኖርማል ነው። እንደሱ ላይክ እንደዚህ እንትን ደረት ምንድነው እንዲህ አንገት ስለሌለኝ መሰለኝ። ሰማይ ፉከራ ልክበኩኝ ፉከራ እያሉ ነው ወይ ጉድፈላብኝ ወይ ምንድን ነው እናንተ ግን እዚህ በቃ ጦር ሰራዊት ነው እንዴ የሰበሰብኩት? እኔ የምለው እንዳለ ታጋይ ናችሁ እንዴ? እኔ የምለው ታጋይ ናችሁ እንዴ? እኔ እንዳለ ተከታዮች የጦር ሜዳ ያሉ ሰዎች ናቸው እንዴ? እሺ ልወጣ ፎሎ አድርጉት እንጂ እናንተ ረሰብ ሲመጣ እንደዚህ አይባልም። በኢየሱስ ክርስቶስ እኔንም እኮ ታሳቅቁኛላችሁ። ኖርማል በቃ ደስታሽ ናጣጥኝ ማለት እሺ በቃ እሺ ከድንሽ ነሽቻ ፎሎ አድርጉት። እሺ እንዴ ቻው። እሺ አቤት እናንተ ግን እንደውም ሰው ሄደም እኔ የምለው ግን ይሄ እኮ አይላችሁ ተልኮብኝ ነው። እኔ የምለው ግን እንዳለ ታጋይ ነው እንደዚህ ቤት ያለው። ቆይ ታጋይና ጦር ሰራዊት ከጫማው ይረዳው እቺ ጫማ ላይ ፉከራ ይሆናል። ጫማ ላይ ከተሰቀለ እንዳለ ጋይስ ጦር ሰራዊት ነው ያከማቸውት። ግን እኔ እኮ የፍቅር ሰው የሻፋዳ ሰው ትመስሉ ነበር የምትሻፍዱ። ይሁን አንተ አሞራው እስኪ ደህና ነገር ስታይ የምትሻፍዱ እንዲያምሩብኝ አሞራው የምትሻፍዱ ምናምን እኮ ነው የሚመስለኝ። የኔ ቤተሰቦች ቁሌታ ቁልት ያላችሁ አይደላችሁ። ታጋይ ጦር ታንክ ቦምብ በቃ ይሁን ምን ስትወዱ ትግል ስትወዱ ቤታ እስኪ ትግል ጋብዥን እንዳለ ጦር ሰራዊት ነው እንዲያከማቸውት። አለመታደሪ እንፎክር። These are all puppies, but they eat, grow, and play differently. That's why.
ተኩስ ላይ ነበርኩኝ ጋይስ። ወይኔ ጋይስ አም ሶሪ ጋይስ።